ሰላም ውዴ ተወደዳችሁ የተከበራችሁ የዩቲዩብ ቤተሰቦቼ እና ደግሞ ገና ደግሞ ይሄን ቪዲዮ ልክ እንዳያችሁስ ደግሞ ማለት ነው ሰብስክራይብ አድርጉ አበረታቱን። እኛኩ የስንት ሰው ቪዲዮ አይተን ሰብስክራይብ እናድርግ አይደለም? ሰብስክራይብ አድርጉ። በዛ ላይ ደግሞ የመዳም ቅመሞች እዚህ ስራ ያላችሁ ሁላችሁም የህይወት ላይፋችሁ ሁላችሁም ማለት ነው ከምታዩትም ሊሆን ይችላል ከሰው ከምናየው አንፃር ሊሆን ይችላል እየተማማረን ወደፊት መሄድ እንችላለን። ሌላ ደግሞ አርት ያላችሁ ምናምን ነገር ሐሳባችሁን ሼር ማድረግ ትችላላችሁ። ሁሉ ነገር ሼር መደራረግ እንችላለን። ዛሬ ሰብስክራይብ አድርጉ ይላላችሁ ነው የመጣሁት። ልክ የቪዲዮ እናንተ ጋር ሲደርስ ሰብስክራይብ የምትለዋን ነገር ጠቅ አድርጓት፣ ላይክ ስጧት፣ ኮሜንት ጻፉ። ከዛ በኋላ በቃ ለጓደኞቻችሁ ምናምን ነገር ሼር አድርጉላችሁ እስቲ። እና ምን ልላችሁ ፈልጌ ነው ብዙ ሰው ከሚጠይቀኝ ጥያቄ ማለት ነው እና ልጀምርላችሁ። ስቃይሽ ከየት ነው የጀመረው ካላችሁ ልክ እዚህ ሀገር ከመጣሁ በፊት የማላቀው መራብ፣ መጠማት፣ መገፋት፣ መደብደብ ብዙ ነገር አይቻለሁ እና አረብ ሀገር ላይ ሄደው ከተሰቃዩትና ብዙ ነገር ላይፋቸው ውስጥ ላይፋቸው ተበላሸ ምናምን ነገር ከመባሉት መካከል አንዷ ነኝ ብዬ ነው ራሴን የማስበው። እና ግን ምንድነው ህይወት ይቀጥላል ነው። እኔ ምንድነው ተስፋ አለኝ ይሄ የሚያልፍና ነገ ወደፊት ነው ብዬ ነው የማስበው። ምን ልላችሁ ፈልጌ ነው እኔ ግን ዛሬ ላይ ቆሜ ነገን ነበር ማየው፣ ነገን ነበር ህልም የማደርገው ማለት ነው። አሁንም ቢሆን ደግሞ አሁን የቆምኩበት ቦታ ይሄ የመጨረሻ አይደለም። ለራሴ እንደዛ ነው የምለው። ብዙ ማለቅሳቸው ምክንያቶች አሉ፣ ብዙ ያነበብኳቸው ምክንያቶች አሉ። ግን ማንም አይደለም ያጽናናኝ። ራሴን በራሴ ነበርኩ ያጽናናሁት። ለራሴ ነበር የነገርኩት። ምንድነው የምለው ራሴን አይዞሽ በርቺ እላለሁ፣ ራሴን አጽናናለሁ። ስለዚህ ማንም አይደለም የሚያጽናናኝ፣ ራሴን በራሴ የማጽናናው። ማንም አይመክረኝም፣ ራሴን በራሴ የምመክረው። ምን ልላችሁ ፈልጌ ነው ብዙ ነገሮች ብዙ ነገሮች ተስፋ የሚያስቆርጡ ነገሮች፣ በጣም የሚያስጠሉ ነገሮች፣ ወደፊት እንዳትራመጂ፣ ሰው ፊት እንዳትቀርቢ፣ ወደ ሚዲያው እንዳትመጪ፣ እንዳትታይ፣ ኮንፊደንስሽን የሚወስዱብሽ፣ ኃይል አቅም የሆነሽን ነገር ወደ ኋላ የሚጎትቱብሽ፣ የሚገሉሽ ነገሮች ብዙ ነገሮች አሉ። እና ግን ምንድነው ያንን ነገር ማለት ነው እችላለሁ። ሰው ደግሞ ችሎታን ሲነክ በነገራችን ላይ የሰው አንድ አመት ይገላልም ያነሳልም እና እንደዛ ገሏቸው አያውቁም። እኔ እንደዛ ነበር የሞትኩት፣ እንደማልችል ነበር ሲነገረኝ የሞትኩት። ለካ አልችልም የሚለው ነገር አይምሮዬ ውስጥ እስኪመጣ ድረስ ማለት ነው። ምንድነው ግን እንደምችል ደግሞ ተመልሼ ለራሴ እነግራለሁ። ለምንድነው እንደዛ የምሉኝ? የሆነ ታይም ላይ ነው የነቃሁት። ገባችሁ? ሰብስክራይብ